ሰላም እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ዛሬ የምናየው ስለ አስቆሮቱ ይሁዳ ነው። በአስቆሮቱ ይሁዳ ዙሪያ የሚነሱ ጥያቄዎችና መልሶቻቸውን የምናይ ይሆናል። በመጀመሪያም ይሁዳ ማን ነው የሚለውን እናያለን። ይሁዳ ጌታችን አሳልፎ የሰጠው ከ12 ሐዋርያት መካከል አንዱ የነበረ የአስቆሮቱ ይሁዳ ነው። አስቆሮቱ ማለት በይሁዳ አውራጃ የሚገኝ ቅርሐጾር የሚባል መንደር ነው። ይህ በመጽሐፈ ኢያሱ ምዕራፍ 15 ቁጥር 25 ላይ እናገኘዋለን። የሐዋርያት ገንዘብ ያዥ ሆኖ ሳለ ለራሱ ገንዘብ ይሰርቅ የነበረው ይሁዳ በኋላም ስለ ገንዘብ ጌታችንን አሳልፎ ለመስጠት ተስማምቷል። ብዙ ሰዎች በይሁዳ ዙሪያ የተለያዩ ጥያቄዎችን ያነሳሉ። ለዚህም መልስ ይሆን ዘንድ ቅዱስ ዮሐንስ አፈወርቅ የማቴዎስ ወንጌልን በተረጎመበት በ81ኛው ድርሳኑ ላይ የተናገረውን ወደ አማርኛ መልሼ አቀርብላችኋለሁ። መልካም ቆይታ። ወንጌላዊው በመሸ ጊዜም ከ12ቱ ደቀ መዛሙርቱ ጋር በማዕድ ተቀመጠ ይላል በማቴዎስ 26 ቁጥር 20 ላይ። ወየው የይሁዳ ኀፍረት ቢስነቱ እንደምን የበዛ ነው! ምንስ እንኳን ክፉ አውሬ ቢሆንም በበጎች መካከል ይቀመጣል። ከምስጢሩ ሊካፈል ዘንድ ይመጣል። እንደሚያምን ሰው ከማዕዱ ይበላ ዘንድ ይዘጋጃል። በወንጌላዊው ማቴዎስ ይህንን ያስረዳ ዘንድ የሆነውን ሁሉ በግልጽ ጽፎልናል። ማዕድ ይበሉ ዘንድ በተቀመጡ ጊዜ ጌታችን መድኃኒታችን ኢየሱስ ክርስቶስ ተላልፎ እንደሚሰጥ እንዲሁም የይሁዳ ክፋቱ እንደምን የበዛ እንደሆነ እንደተናገረ ጽፏል። ደቀ መዛሙርቱ እንዳዘዛቸው ማዕዱን ካዘጋጁ በኋላ ምሽትም በሆነ ጊዜ ጌታችን ኢየሱስ ክርስቶስ ከ12ቱ ደቀ መዛሙርቱ ጋር ተቀመጠ። ሲበሉም እውነት እውነት እላችኋለሁ ከእናንተ አንዱ እኔን አሳልፎ ይሰጠኛል አለ። ለማዕድ ከመቀመጡ በፊት እግሩን አጥቦታል። እንዲህ አሳልፎ ለሚሰጠው ለይሁዳ እንዴት ይጠነቀቅለትና ያዝንለት እንደነበረ ተመልከቱ። ምክንያቱም ሲናገር ይሁዳ አሳልፎ ይሰጠኛል ሳይሆን ከእናንተ አንዱ ነው የሚለው ይሁዳን የልቡን አውቆ ሌላ ሰው ሳያውቅበት ንስሐ ይገባ ዘንድ ነበር። አንዱን ይሁዳ ለማዳን ብሎ ሁሉንም አስደነገጣቸው። ከእናንተ መካከል ከ12ታችሁ አንዱ የአፌን ትምህርት የእጄን ተአምራት ያደመጠና ያየ ከእኔ ተለይቶ የማያውቁ ጎንበስ ብዬ እግሩን ያጠብኩለት ተስፋ መንግሥተ ሰማያትን የሰጠሁት እርሱ አሳልፎ ለሞት ለመከራ ይሰጠኛል በማለት ሁሉንም አሳዘናቸው። ያ የተቀደሰ ጉባኤ በአንዱ በይሁዳ ምክንያት በከባድ ጭንቀት ሐዘን ውስጥ ገባ። ወንጌላዊው ዮሐንስ ደቀ መዛሙርቱ ስለማን እንደተናገረ አመንትተው እርስ በርሳቸው ተያዩ ይላል የዮሐንስ ወንጌል 15:22 ላይ። ምንም እንኳን 11ዱ ጌታን አሳልፎ ለመስጠት ባያስቡም በይሁዳ ምክንያት እርስ በርሳቸው በፍርሃት ተጠያየቁ። ወንጌላዊ ማቴዎስ እጅግ አዝነው እያንዳንዱ ጌታ ሆይ የሚያሳዝንህ እኔ እሆንን ይሉት ጀመር ይላል። ጌታችንም መልሶ ከእኔ ጋር እጁን ወደ ወንጭት ያጠለቀ እኔን አሳልፎ የሚሰጠኝ እርሱ ነው ሲል ተናገረ። ከዚህም በመቀጠል ያለውን ክፍል ቀጣይ ፓርት ላይ እንለቅላችኋለን። ይህኛው ፓርት 1 ነው። ፓርት 2 ቀጥሎ ይለቀቃል ማለት ነው። እናመሰግናለን።